ኧረ በቃ ጤና ይስጥልን የተከበራችሁ ተመልካቾቻችን አሁን የምንገኘው በዚህ በአጋሮ በሻሻ ከተማ ነው። ጠቅላይ ሚኒስትር አብይ አህመድ የትውልድ እዚህ ከተማቸው ላይ ተገኝተው እንግዲህ የዘንድሮን የ2013ን ስድስተኛው ሀገር አቀፍ ምርጫን እዚህ በሚወዳደሩበት ቦታ ምርጫውን ያከናወኑ ነው የሚገኘው። በሀገር አቀፍ ደረጃ እየተካሄደ ያለው ምርጫ በጥሩ መልኩ እየተካሄደ ነው የሚገኘው። እየተከታተላችሁት የሚገኘውንም ከዚህ ከበሻሻ የጠቅላይ ሚኒስትር አብይ አህመድ በሚወዳደሩበት ቦታ ላይ ያደርጉት ያለው የምርጫ ሂደት ነው። እዚህ ቆይታ ሲያደርግ ወደ እናንተ መረጃው ሲያደርስ የነበረው ባልደረባዬ እዚህ ይገኛልና ከመለስ አምዴ ጋር ቆይታ አደርጋለሁ። መለስ አምዴ አጠቃላይ እዚህ ስላሉት የምርጫ ሂደቶችም ቅድም ሲያነሳቸው የነበሩት ማጭሩ ያወራናል። ከዛ በኋላም ከጠቅላይ ሚኒስትሩ ጋር አጭር ቆይታ የምናደርግ ነው የሚሆነው። እንግዲህ በዛሬው ዕለት ጠቅላይ ሚኒስትር አብይ አህመድም ጨምሮ በዚህ አካባቢ ላይ በበሻሻ ማለት ነው ከ2300 በላይ የህብረተሰብ ክፍል ድምጹን ይሰጣል ተብሎ ነው የሚጠበቀው። በአሁኑ ሰዓትም ጠቅላይ ሚኒስትሩ ድምጻቸውን እየሰጡ ነው የሚገኙት። እንግዲህ ጠቅላይ ሚኒስትር አብይ አህመድ ከምርጫ በኋላ መጥተዋል። እዚህ በርካታ ህዝብ ነው እንደምትመለከቱት፣ በጣም በርካታ ህዝብ ነው የሚገኘው። ሐሳባቸውን እንዲያጋሩን ነው ከርሳቸው ጋር ቆይታ የምናደርገው። ከምርጫ መርጠዋል። እንግዲህ አመሰግናለሁ ክቡር ጠቅላይ ሚኒስትር። ከምርጫ
ከምርጫ በኋላ ያለው ሐሳብ ተናርገው ይሰማል ችግር የለም ማስኩም ብቻ ያልቁልኝ ነው ችግር የለም እስኪ አሁን እንግዲህ እርሶ መርጠው መጥተዋል አጠቃላይ የምርጫ ሂደቱ እንዴት አዩት በኤስ ሜት ምን ፈጠረበው የምርጫ በጣም ሲጠበቅ የነበረ ነበር የዘንድሮ ምርጫ ስድስተኛው ሀገራዊ ምርጫ በብዙ መልኩ የሚያስደምም ነው ለምሳሌ ሚዲያን ብትወስድ ከ2070 በላይ የሚዲያ ሙያተኞች 100 በሚጠጉ የምርጫ ጣቢያዎች ተሰማርተው ከሁሉም ቦታ ላይቭ ያስተላልፉ ነው ይሄ በኢትዮጵያ ታሪክ ሆኖ ያቀም በ97 ምርጫ ኦሮሚያ ሚዲያ የሚባል የለም አማራ ሚዲያ የሚባል የለም ዋልታ ሚዲያ የሚባል የለም ፋና ሚዲያ የሚባል የለም ኢቲቪ ብቻ ነበር አሁን ግን በሰለጠነው ዓለም እንዳለው ሁሉም ቦታ ላይቭ በብዙ ሚዲያዎች እየተላለፈ ህዝቡ ምርጫውን ራሱ ያየ የሚያሰጽምበት መንገድ እጅግ የሚያኮራ ነው ከዛ በተጨማሪ ከደህንነት አንፃር ብትወስድ ሁሉም የደህንነት ተቋማት ከአንድ ጣቢያ ምርጫውን በብዙ መንገድ ይከታተላሉ ህዝቡ ምታየው ነው ስሜቱ ምርጫው በብዙ መንገድ እስካሁን ከነበሩት ይሻላል በዚህ አጋጣሚ መናገር የምፈልገው በዚህ ምርጫ መንግስትና ህዝብን አምነው የተወዳደሩ የተፎካካሪ ፓርቲዎች በሙሉ ክብር ይገባቸዋል ቢያሸንፉም ባያሸንፉም ቢመረጡም ባይመረጡም በዚህ ምርጫ ከውጭ ያለውን ኖይዝ አንሰማም ብሎ የተሳተፈ ኃይል ሁሉ ክብር ይገባዋል በዚሁ አጋጣሚ ያለኝን ምስጋና ላቀርብ ፈልጋለሁ ምርጫውን በሚመለከት ውጤት የሚወሰነው በምርጫ ቦርድ ነው ያው ምርጫ ቦርድ አዲስ ተቋም ማለት በሚቻል ደረጃ እየተፈጠረ ያለ ነው ከዚህ አንፃር ብዙ የሚያጋጥሙ እዚህም የሎጂስቲክስ ችግሮች አሉ ነገር ግን ከሞላ ጎደል እጅግ በጣም ጠቃሚ ምርጫ ያደረግን እንደሆነና የዲሞክራሲ ድባብ ያያየን በኢትዮጵያ መሆኑን የሚያሳይ ነው ቀጣይ ውጤቱን በጋራ የምናየው ይሆናል መልካም ድል ክቡር ጠቅላይ ሚኒስትር በጣም እናመሰግናለን ሰጡን ቃለ መጠይቅ በጣም ነው እናመሰግነው እኛም በጣም እናመሰግናለን ችግኝ የተከል ዲሞክራሲን ተክላለን አመሰግናለሁ እኔ በጣም አመሰግናለሁ ተመልካቾቻችን በአሁኑ ሰዓት ጠቅላይ ሚኒስትር አብይ አህመድ በበሻሻ በትውልድ ስፍራቸው በመገኘት
ካርድ የወሰዱበት ቦታ ላይ ድምጽ ሰጥተዋል ማለት ነው። በርካታ የህብረተሰብ ክፍልም በዚህ ቦታ ላይ ተሰልፎ ነበር ካርድ እየወሰደ የሚገኘው ድምጽ እየሰጠ የሚገኘው። ጠቅላይ ሚኒስትሩም በአሁኑ ሰዓት ድምጻቸውን ሰጥተው ወደ አረንጓዴ አሻራ የሚያኖሩበት ስፍራ ሄደዋል ማለት ነው። እዚሁ በሻሻ ከምርጫ ጣቢያ አካባቢ ላይ ነው ችግኝ የሚተክሉት። አረንጓዴ አሻራን ያኖራሉ ተብሎ ነው የሚጠበቀው። ወደዛ ስፍራም አቅንተዋል። እንግዲህ ጠቅላይ ሚኒስትሩ ቀደም ሲል በተወለዱበት ስፍራ ላይ ካርድ መተው ድምጽ እንደሚሰጡ ለተመልካቾቻችን መግለጻችን ይታወሳል። በአሁኑ ሰዓት ድምጻቸውንም ሰጥተው ከስፍራው ወደ አረንጓዴ አሻራ የሚያሳርፉበት አካባቢ ላይ ተንቀሳቅሰዋል ማለት ነው። እንደ ጅማ ዞን በአሁኑ ሰዓት ባለን መረጃ ማለት ነው ከ1.1 ሚሊዮን በላይ ወይንም ደግሞ ከ70% በላይ የሚሆነው ህብረተሰብ ድምጽ መስጠት ችሏል።